ዛሬ የምንመለከተው የሰፕላይ ፕላን እና ፎርካስት እንዴት እንደምናደርግ ይሆናል። ያው እንግዲህ እንደሚታወቀው በባለፈው ዓመት የሲዲኤስኤስ አግሪመንት እና የተሰራው የአኑዋል ኳንቲፊኬሽን ኤክሴል ፎር ላብ ሲስተም ላይ አፕሎድ ተደርጎ አግሪጌት ተደርጎ ለናሽናል ዩዝ እንደተጠቀምነው ይታወቃል። ዘንድሮ ላይ እንግዲህ ናሽናል የሆነ ስታንዳርድ የሆነ ኤክሴል ሳይሆን ቀጥታ በሲስተም ዲጂታላይዝድ በሆነ መልኩ ሰሚት እንዲደረግ የተዘጋጀ ሲስተም ስላለ በዛ ላይ ነው እንግዲህ የሚሰራው። forlabplus.com በሚል ነው የምንገባው። ባለፈው ስንጠቀመው እንደነበረው በራሱ ዩዘር ኔም በራሱ ፓስወርድ ነው የምንጠቀመው። ኤኒ ፓስወርድ እንደ ዩዘር ኔም የጠፋባችሁ ጤና ተቋማት ካላችሁ ቀጥታ ወደ ሪጅን እና ዞን ኮሚኒኬት በማድረግ ፓስወርድ ሪሴት ማስደረግ የረሳችሁትንም ዩዘር ኔም እነሱ አክሰስ ስላላቸው ሼር ሊያደርጓችሁ ይችላሉ ማለት ነው። በቀጥታ እንግዲህ የምገባው ወደ ሰፕላይ ፕላን ነው። ያው ይህ የሰፕላይ ፕላን ሲስተም ከዚህ ቀደም እንጠቀመው እንደነበረው ኤክሴል ተመሳሳይ በሆነ መልኩ ነው የተዘጋጀው። በተወሰነ መልኩ ሞዲፊኬሽን እና አዲሽኖች ዳታ ኳሊቲን በደንብ እንዲያስተካክል ከኤክሴሉ ጋር በተመሳሳይ መልኩ የሚፈልጉ የዳታ ኤሌመንቶችን ማስገባት ነው እንግዲህ ሪኳየር የሚያደርገው። የተለየ የአሰራር የተለየ ዳታ ኤሌመንቶች የሉትም። ኤክሴሉ ጋር ተመሳሳይ በሆኑ መልኩ ያሉትን ከቢጊኒንግ ጀምሮ እስከ ኤንዲንግ ባላንስ ያሉ የዳታ ኤሌመንቶችን ሰሚት ማለት ነው እንግዲህ የሚያስፈልገው። ቀጥታ ወደ ቪዲዮ እንዴት ነው ሰሚት የሚደረገው ወደሚለው ስንገባ ያው እዚህ ጋር ሰሚት ሰፕላይ ፕላን መተላለች ከረንትሊ የምንጠቀመው ያው ሰሚ ሰፕላይ ፕላን የሚለውን ነው። በየኳርተሩ ኦል ኳርተርስ ዳታ ካፕቸር መደረግ ስላለበት ማለት ነው። ቀጥታ ወደ ሰሚ ሰፕላይ ፕላን የሚለውን ክሊክ ስናደርግ በፋሲሊቲያችን በባለፈው ዓመት ፎርካስት የተደረጉ ፕሮዳክት ዝርዝሮች በዚህ መልኩ ተዘርዝረው ይቀርቡልናል። ኤኒ ፕሮዳክት ሊስቶቹም በዚህ ሪቪው ማድረግ ነው እንግዲህ የሚሆነው። የመጀመሪያ ስራ እንደገባን ያው ፕላኒንግ ዲቴል የሚለው ላይ በየፕሮግራሙ ወይም በየፕሮግራም ካታጎሪው ተቀምጠዋል። ሲዲኤስኤስ፣ ኤምቪኤስ፣ ናን ሲዲኤስኤስ በሚል ኦልሬዲ። ስለዚህ ያው እዚህ ጋር ባሉ ካታጎሪዎች ክላሲፋይ ተደርገው ተቀምጠዋል። ይህ ማለት እንግዲህ ጤና ተቋሙ ማንኛውም የሚፈልጋቸውን ፕሮዳክቶች ኳንቲፋይ ማድረግ ይችላል። እዚህ ጋር ያለው ክላሲፊኬሽን አፌክት አያደርገውም ማለት ነው። ማንኛውም ጤና ተቋም የሚፈልገውን ፕሮዳክት በየትኛውም ካታጎሪ ውስጥ ቢሆን ፈልጎ የሚፈልገውን ፕሮዳክት ኳንቲፋይ ማድረግ ይችላል። የማይፈልጋቸውን ፕሮዳክቶች ደግሞ ዲሌት ብሎ ማስወጣት ይችላል ማለት ነው። እንግዲህ በሲዲኤስኤስ ስንጀምር የመጀመሪያው ሲዲኤስኤስ ሴሌክት ሲደረግ በሲዲኤስኤስ ስር ኦልሬዲ ካታጎራይዝ የተደረጉ ፕሮዳክት ሊስቶች እና ፋሲሊቲው ፎርካስት ያደረጋቸው ተዘርዝረው ይመጡለታል። የመጀመሪያው ስራ የሚሆነው እንግዲህ ፕሮዳክት ሴሌክሽን ነው ማለት ነው። በሲዲኤስኤስ ስር እንግዲህ 10 አይተም አለ ብሎ እያሳየኝ ነው። ከ10 አይተሞች ወደታች ስክሮል እያደረግኩኝ መመልከት እችላለሁ። በደንብ ስክሪኑ ሰፋ ብሎ እንዲታየኝ እዚሽ ጋር ሃይድ ዚስ ሴክሽን ምትለዋን መጠቀም ይቻላል። ሾው ዚስ ሴክሽን ስንለው የሚዘረጋ ይሆናል። ሃይድ ዚስ ሴክሽን ኤንድ ሾው ዚስ ሴክሽን በማለት በደንብ የምንፈልገውን ሰፋ ብሎ እንዲታየን ማድረግ እንችላለን ማለት ነው። በመቀጠል እንግዲህ ቀጥታ የፕሮዳክት ሊስት ሴሌክሽኔን ወይ ደግሞ የፋሲሊቲ ድራግ ሊስቴን እዚህ ጋር እየወሰንኩኝ ነው የሚሄደው። ያ ማለት አኑዋል ኳንቲፊኬሽን ኳንቲፋይ ማደርጋቸው ፕሮዳክቶች ወይም ማኔጅ ማደርጋቸውን ፕሮዳክቶች እዚህ ጋር እየጨረስኩኝ ነው የሚሄደው። ሴፋሌክዚን 500 ሚሊግራም ካፕሱል ከነ ፕራይሱ ከነ ዩኒቱ እዚህ ጋር መጥቶልኛል። የመጀመሪያ ስራ የሚሆነው ቬን ካታጎሪውን ማስገባት ይሆናል። ቬን ካታጎሪውን አስገብቼ ከዛ በመቀጠል እዚህ ጋር በደንብ ካፕቸር ማድረግ ያለብን ነገር ዳታ ኢንትሪውን አሁን እንዳጋጣሚ ኳርተር 3 ላይ ነበር የነበረው። ዳታ ኢንትሪውን መስራት ያለብን ከኳርተር 4 የሚጀምረው። ኳርተር 4 እያለን ኳርተር 1 ኳርተር 2 ኳርተር 3 እያለን ነው የምንሄደው። ጠጋ ስናደርገው አክቹዋል ዴቱን በዚህ መልኩ ያሳየናል። ኳርተሩ ከመቼ እስከ መቼ እንደሆነ ማለት ነው። ኳርተር ዴቱ እዚህ ጋር ስላለ የምንጠቀመውን ኤኒ ዳታ ሶርስ ቢንካርድም ሊሆን ይችላል፣ ዳጉም ሊሆን ይችላል። ኤኒ ዳታ ሶርስ ተጠቅመን እዚህ የኳርተር ኮንሰፕሽን ዴታ ሰሚት የምንል ይሆናል።
እንግዲህ ኳርተር ፎር ላይ ነው ያለሁትኝ። እዚህ ጋር ፕሮዳክቱን አየሁት። ኦኬ ሴፋሌክዚን የምጠቀመው ፕሮዳክት ነው። ሲፕሮ ዴክስትሮ በዚህ መልኩ ዝቅ እያደረግኩ ሙሉ ፕሮዳክት ሊስቱን አያለው። ከዛ ቬን ክላሲፊኬሽናቸውን መሙላት ያስፈልጋል። በዚህ መልኩ ቬን ክላሲፊኬሽኑን ይሞላል። እንዲህ ሙሉ ፕሮዳክት ሊስቱን በሲዲኤስኤስ መድኃኒት ዝርዝር ውስጥ ያሉትን ከተመለከትኩ በኋላ ተጨማሪ የምፈልጋቸው ፕሮዳክቶች ካሉ አድ ማለት እችላለሁ። ሶ የሚፈለገው ፕሮዳክት ዴክሳይን ኢንጀክሽን ቢሆን ለምሳሌ ሰርች አድርጌ ቬን ካታጎሪውን ሞልቼ ዳታ የሚያስፈልገውን ዳታ ዳታውን በዚህ መልኩ አስገብቼ ሴቭ ኦል ፕሮዳክት ላለው ተጨማሪም ፕሮዳክት የሚፈልግ ከሆነ ፈልገውን ፕሮዳክት አስገብቼ ጀስት እኔ ቴስት ዳታ ስለሆነ ነው ደሚ ዳታ እያስገባው ያለሁት። በዛ መልኩ እንግዲህ አድ የምንል ይሆናል ማለት ነው። አድ ስንል አድ የምንላቸው ፕሮዳክቶች ለምሳሌ ዴክሳ ኢንጀክሽን አድ የተደረገው በዚህ መልኩ መጥቷል። ከዚህ ውስጥ ግን እንደ አጋጣሚ አይተናቸው ሰርቪስ አንሰጥበትም ዲሌት ማድረግ እንፈልጋለን የምትሉት ፕሮዳክቶችን ካሉ እቺ የዲሌት በተን ዲሌት ለማድረግ እንጠቀማታለን። ሶ ከኳንቲፊኬሽን ውስጥ አላካተውም ደግሞ ማኔጅ አላደርገውም ካልን ከሊስቱ ውስጥ የምናስወጣው ይሆናል። ሶ የመጀመሪያው ስራ ፕሮዳክት በየካታጎሪው ድራግ ሊስታችን ወይም ደግሞ የፋሲሊቲው ሰርቪስ የሚሰጥበትን ፕሮዳክት የመምረጥ ይሆናል። አድ አድርገን ቬን ካታጎሪያቸውን መሙላት ከዛ ማይፈለጉትን ዲሊት ማድረግ። ሶ እዚህ ጋር ሙሉ ለአኑዋል ኳንቲፊኬሽን ፕሮዳክት ሊስቱን ወስነን ጨረስን ማለት ነው። ከዛ በኋላ የቬን ካታጎሪስ ፎር ኤቭሪ ፕሮዳክት እዚህ ጋር የተመረጡ ፕሮዳክቶች ምን ማለት ነው? ሙሉ ዳታ መግባት አለበት ማለት ነው። ምንፈልገው ከሆነ ሙሉ ዳታ መግባት አለበት። ማንፈልገው ፕሮዳክት ከሆነ ዝም ብሎ መቀመጥ አይችልም። ዲሌት ተብሎ ከዝርዝሩ መውጣት አለበት። ሶ በዚህ መልኩ ሁሉንም ካታጎሪ ሜዲካል ሰፕላይስ እንደዚሁ ገብተን የሚያስፈልጉ ዳታ ኤሌመንቶችን እናስገባለን ማለት ነው። እዚች ፕላን ሰመሪ የምትለዋ አጀስትድ ኤምሲ ኮንሰፕሽኑ ምን ያህል እንደሆነ ካልኩሌት ያደርጋል። ኦልሬዲ እነዚህ ያለፉ ኳርተሮች ስለሆኑ ምንም ጥቅም አይኖራቸውም። ለቀጣይ ለአክቹዋል አክቲቭ ኳርተር ግን የምንጠቀምባቸው ነው የሚሆነው። ሶ ከዛ በመቀጠል እንግዲህ ሜዲካል ሰፕላይስ ላይ ኤኒ የሚገቡ ዳታዎች ካሉ በዚህ መልኩ እያስገባን እንሄዳለን። ሙሉ ካታጎሪዎቹን በዚህ መልኩ እያስገባን የምንሄድ ነው የሚሆነው። ኤቭሪ ካታጎሪ ዳታ ማስገባት ያስፈልጋል። የምንጠቀማቸውን ኤቭሪ ካታጎሪዎች ካንሰርም፣ ፕሌስመንትም ኤኒ ሲዲኤስኤስ ሊስት ውስጥ ያሉ እንጠቀማቸውን ሰሚት ማለት ያስፈልጋል። ሰሚት የምንለው ኤቭሪ ፕሮዳክት ካታጎሪ ሜዲሲንም፣ ሰፕላይም፣ ሬጀንትም ሁሉንም ዳታ አስገብተን ስንጨርስ ነው ሰሚት የምንለው። አንደኛውን ካታጎሪ ብቻ አስገብቶ ሰሚት ማለት የለብንም የሌሎቹን ካታጎሪዎች ሚስ ስለሚያደርግብን ማለት ነው። ከዛ በመቀጠል እንግዲህ አሁን ሙሉ ዳታውን አስገብቻለሁኝ። ቼክ አድርጌያለሁ ያስገባዋቸውን ኤኒ የቀሩ ነገሮችን ካሉ ሶ ሜዲካል ዲቫይስ አድ ማድረገው ካለ ለሜዲካል ዲቫይስ ያው እንደ ሌሎች ኮንሱመብል ፕሮዳክት ስላልሆነ በየኳርተሩ ትራንዛክሽናል ኢንፎርሜሽን አያስፈልገውም። ለአንድ ኳርተር የምናስገባው ዴታ ለሁሉም ኳርተር እንደሆነ ተደርጎ እንደ አኑዋል ኳንቲቲ ተደርጎ ነው የሚወሰደው። ሶ አንዴ ብቻ ነው ዳታውን ማስገባት የሚያስፈልገው ለሜዲካል ዲቫይሱ። በዛ መልኩ ሴቭ እያደረግን የምንሄድ ይሆናል። ኤኒ አዲሽናል ፕሮዳክት እዚህም ጋር የምንፈልገው ካለ ጽፈን ሰርች ማለት እንችላለን። ሰርች ካልን በኋላ ቬን ካታጎሪውን ሴቭ እያልኩት ነው። ሶ ቬን አላስገባውም። ቬን ዳታ ማት አለበት እያለኝ ነው። ቬን ካታጎሪውን አስገብቼ ሴቭ
እላለሁ ማለት ነው። ሶ እዚህ ጋር ፕሮዳክት ሴሌክሽናችን ውስጥ ያሉ ዝርዝሮች አጠቃላይ ከቬን ጀምሮ እስከ ኢንዲንግ ባላንስ ሙሉ ዳታ መሞላት ይኖርበታል። ሶ ያንን ከጨረስን በኋላ ሰሚት እንለዋለን። ሰሚት ስንል እንግዲህ ሲስተሙ አንድ በአንድ በየካታጎሪው ያሉ ሰመሪዎችን ያሳየናል። ሜድስን ምን ያህል አይተም እንዳስገባን ከቫሊዩ አንጻር በየካታጎሪው በዚህ መልኩ ያቀርባል። ከዛ በተጨማሪ ሮስ ዊዝ ቫሊዴሽን ኢሹ ይላል። አሁን ሲስተሙ ኤአይ ሰፖርትድ የሆነ ኤኒ ሚሲንግ ዳታዎች ኤረሮችን ሰፖርት ስለሚያደርግ የቀሩ ያልተሞሉ ዳታዎች ካሉ በዚህ መልኩ ያስቀምጣል። አይተሙን ግልጽ ምን ፕሮዳክት እንደሆነ ያሳየናል። ባሪየም ክሎራይድ ኬሚካል ኤንድ ሪኤጀንት ላይ ኢንዲንግ ባላንስ ኢዝ ሪኳየርድ። ሶ ተመልሰ ኢንዲንግ ባላንስ ኢንፎርሜሽኑን አስገባ እያለኝ ነው። ኬሚካል ኤንድ ሪኤጀንት ላይ ሄጄ ያላስገባሁትን ኢንፎርሜሽን የማስገባ ይሆናል። ሶ እዚህ እንትን ላይ በየካታጎሪው ለምሳሌ ኤክስፓይሪ ኤንድ ዳሜጅን ብንመለከት ከተቀበልነው ሪሲቭ ካደረግነው ከቢግኒንግ ባላንሳችን በላይ ኦቨር የሆነ ቁጥር ብንሰጥ በዚህ መልኩ ኤክስፓይሪ ኤንድ ዳሜጅ ከቢግኒንግ ሪሲቭ ካደረግከው ከአጀስትመንቱ ተቀናንሶ ሎጂካሊ ካልኩሌትድ ያልሆነ ሪዛልት ነው አላርት ይሰጠናል ማለት ነው። በተጨማሪም ኢንዲንግ ባላንሱ ላይ ቢግኒንግ ባላንስ ከነበረን ሪሲቭ ካደረግነው ከአጀስትመንቱ ጋር ካልኩሌት ተደርጎ ሎጂካሊ የማይመጣ ቁጥር ቢሆን ለምሳሌ በዚህ መልኩ እንግዲህ 54 ሪሲቭ ተደርጎ 54 ቢግኒንግ ኢንዲንግ ባላንሱ በጣም ካልኩሌት ተደርጎ ኤረር አለው የሚል ፊድባክ እዚህ ጋር እየሰጠኝ ነው የሚገኘው። ሶ በከለር ሃይላይት የሚያደርግልኝ ኤኒ ፊድባኮች ኤረሮች ካሉ ያንን ሲግናል እያደረገልኝ ነው የሚሄደው። እንግዲህ ሰሚት እላለሁ። ሰሚት ስል በድጋሚ እዚሽ ጋር ሴሮሎጂ ሩማቶይድ ፋክተር ትራንስፈር አውት ዳታ ብላንክ ነው እያለኝ ሶ ሴሮሎጂ እዚህ ጋር ዳታዋ ብላንክ ስለሆነች ይሄ ዳታ ዜሮ ከሆነ ዜሮ ተብሎ መግባት ያስፈልገዋል። ሶ ሲስተሙ እነዚህን ኤረሮች ሚሲንግ ዳታ ኤሌመንቶች በዚህ መልኩ ዩዘሩን ጋይድ እያደረገ እንዲያስተካክል የሚያግዘው ነው የሚሆነው። ሶ ከዛ በመቀጠል የሲዲኤስኤስ ላይ ኢሹዎች ካሉ አይ ቲንክ ምንም ኢሹ የለም። ሲዲኤስኤስ ላይ የምንፈልጋቸው ፕሮዳክቶች ካሉ እዛ ላይ የገቡትንም በዚሁ መልኩ ኢሹዎቹን ያሳየናል ማለት ነው።